ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የማሳያችሁ ፉል ፓዝ ኦፍ ዩቲዩብ ኦቶሜሽን ማለት ነው። ዩቲዩብ ኦቶሜሽን ፉል ፓዝ፣ እንዴት ዩቲዩብ ኦቶሜሽንን መጀመር እንችላለን፣ እንዴት መስራት እንችላለን፣ ምን አይነት ቱሎች ናቸው በዚህ ሰዓት ዲሞኔታይዝ የማንደረጉ ቻናሎችን ኦቶሜት አድርገን መስራት የምንችለው ምን አይነት ቱሎችን ስንጠቀም ነው የምንለውን ፉል ማስተር ክላስ ነው። ትንሽ ረዘም ሊል ይችላል፣ ግን ቪዲዮውን አንድ ባንድ አንዴ አዳምጣችሁ ከዛ በኋላ ደግሞ ፕራክቲካሊ እንድታዩት ነው ሪኮሜንድ ማድረገውና በመጀመሪያ ደረጃ ዩቲዩብ ኦቶሜሽን ምንድነው? ዋትስ ዩቲዩብ ኦቶሜሽን በምንልበት ጊዜ ዩቲዩብ ኦቶሜሽን ኦፍ ኤ ኮልድ ፌስሌስ ቻናል ነው። ኦብቪስሊ ይታወቃል፣ ፌስሌስ ቻናል ነው። ካሜራ ፊት ለፊት እንደዚህ ሳንቀመጥ ወይንም ሳንቆ ቻናላችንን የምናሳደግበት ቪዲዮ የምንሰራበት የዩቲዩብ ቻናልም ሆኖ ግን ከኖርማል ዩቲዩብ ቻናል የሚለየው ፌስሌስ ቻናል ነው። ሌላው ደግሞ በዩቲዩብ ኦቶሜሽን በምንሰራበት ጊዜ ልክኛ ከቤታችን ቁጭ ብለን ከኮምፒውተራችን ወይንም ከስልካችን ላይ ያሉትን ቪዲዮዎች፣ ያሉትን ፉቴጆች፣ ያሉትን ቮይስ ኦቨር ተጠቅመን ግን ዝም ብሎ ያሉትን ነገሮች መጠቀም ማለት አይደለም። ዩቲዩብ ኦቶሜሽን መስራት ሲባል አንዳንድ ሰዎች ቀለል አድርጎ ነው የሚያዩት። በቃ ኤአይ ጀነሬትድ ኢሜጅ፣ ኤአይ ጀነሬትድ ቮይስ፣ ኤአይ ጀነሬትድ ቪዲዮ ምናምን ነገር ብሎ ነው የሚያስቡት። ግን እንደዛ አይደለም። እንደዛ ቢሆን በጣም ቀላል ነበር። ምክንያቱም ለሆነ ኤአይ ወይ ለምሳሌ ለሜታ ኤአይ እንደዚህ አይነት ነገር ቪዲዮ ጀነሬት አድርግልኝ ብትሉ ቪዲዮን ጀነሬት አድርጎ ይሰጣችኋል። ያ ማለት ግን ዩቲዩብ ኦቶሜሽን ሰርታችሁ ዩቲዩብ ላይ ማኔታይዝድ ሆናችሁ ማለት አይደለም። ምክንያቱም ዩቲዩብ ራሱ በጄሚናይ ስለሆነ ቪዲዮዎቹን ዲቴክት የሚያደርገው እናንተ ለፍታችሁ ሰርታችሁን ያመጣችሁት ወይስ ኤአይ በራሱ ነው ጀነሬት ያደርገው የሚለውን ነገር ኦብቪስሊ ያውቃል ማለት ነው። ስለዚህ ያን ሰዓት ማኔታይዝ ለማድረግ ስትሞክሩ ዲሞኔታይዝ ያደርጋል። ያ አደጋ እንዳይደርስባችሁ ዩቲዩብ ኦቶሜሽን ላይ የሆነ ገንዘብ ለመስራት ከፈለጋችሁ ግን ይህንን ፓዝ ሙሉ በሙሉ የምትከተሉ ከሆነ ያለምንም እንትን ዲሞኔታይዜሽን ቻናላችሁን ሞኔታይዝ አድርጋችሁ እንደገና ደግሞ ቻናሉም ሳይዘጋ የሚቆይበትን እድል ታመቻቻላችሁ ማለት ነው። ስለ ዩቲዩብ ኦቶሜሽን በምናወራበት ጊዜ ወይንም በምናነሳበት ጊዜ በመጀመሪያ ደረጃ የሚነሳውና የሚወራው ስለ ኒሽ ነው። ኒሽ ማለት የትኛውንም ዩቲዩብ ለመስራት በምትነሱበት ጊዜ የሆነ ኒሽ ይዛችሁ ነው የምትነሱት። ለምሳሌ አሁን ለእናንተ እያጋሯችሁ ያለሁት ቴክ ኒች ነው ወይንም ዩቲዩብ ተኮር የሆነ ኒች ነው ይዤ ያለሁት። ብሮዱ ቴክ ኒች ነው፣ ሳብ ኒቹ ደግሞ ዩቲዩብ ኒች ነው ማለት ነው። ልክ እንደዚህም ዩቲዩብ ኦቶሜሽንን በምትሰሩበት ጊዜ የራሳችሁ የሆነ ኒች፣ በዚህ ሰዓት የትኛው ቪዲዮ ነው ወይንም በየትኛው ኒሽ ላይ ነው ብዙ ሰው ቪዚብል እየሆነ ማለት ቪዲዮቹ በጣም ቪዚቢሊቲ በጣም ብዙ ኦዲየንስ እያገኘ ያለው በየትኛው ዘርፍ ላይ ነው በየትኛው ኒሽ ላይ ነው የሚለውን ኤክስፕሎር ማድረግ ሪሰርች መስራት የግድ የሚያስፈልግ ነገር ነው ማለት ነው። በዚህ ሰዓት እኔ ግን 4 ወይ 5 የሚሆኑ በዚህ ሰዓት እናንተ ለኦቶሜሽን ብትሰሩበትና አሁንም ዩቲዩብ ላይ ገብታችሁ ቢታዩት በጣም ብዙ እይታን እያገኙ ያሉትን ኒቾች እነግራቸዋለሁ ማለት ነው። እዚህ ጋር ያሉትን የመጀመሪያው አሁን ላይ በጣም እየታየ ካሉ የዩቲዩብ ኦቶሜሽን ቪዲዮዎች ውስጥ አንዱ ሂስትሪ ኤንድ አንቶልድ ሚስትሪስ የሚባሉ ማለት ነው። ታሪክና ያልተነገሩ ምስጢሮች የሚባሉ ኒቾችን አይታችሁ ከሆነ በጣም ነው የሚታዩት። ምክንያቱም ሰው ታሪክ መስራት በቃ የሚመስጠው ሰው አለ ምናምን ነገር ያልተነገሩ ምስጢሮች ምናምን ነገር። አንደኛ አሪፍ የሆነ ቤዝ ታምኔል ቢውልድ በምታደርጉበት ጊዜ እናወራለን አክቹአሊ ስለዚህ ጉዳይ መጨረሻ ላይ ስለ ታምኔል እና ስለ ኤስኢኦ ወይንም ሰርች ኢንጂን ኦፕቲማይዜሽን መጨረሻ ላይ እናወራለን። የዚህ የዩቲዩብ ኦቶሜሽን አንዱ አካል ስለሆነ ማለት ነው። ግን ኒቾችን በምንመርጥበት ጊዜ ጽፋችሁ ያዙ። ማስታወሻና ደብተር ከያዛችሁ ሂስትሪ ኤንድ አንቶልድ ሚስትሪስ በጣም ወሳኝና አሪፍ የሆነ አሁን ላይ በጣም ብዙ ኦዲየንስ ያሉበት ኒች ነው። ሁለተኛ ደግሞ ፋይናንስ እንደ ኢንተርፕሬነርሺፕ ነው። አክቹሊ ኖርማል ዩቲዩብ በምትሰሩበት ጊዜ ራሱ ፋይናንስ ዘርፍ ላይ በጣም ቤስት ኒች የሚባለው ነው። አክቹሊ ፋይናንስ ዘርፍ ላይ ብዙ እይታ ላይ ኖር ይችላል፣ ግን በዛ እይታ ላይ የሚመጡ ሰዎች ፋይናንሻሊ ስትሮንግ
ፋይናንሻል ቤዝድ የሆኑ ፋይናንስ ተኮር የሆኑ ሰዎች ስለሆኑ አፍሌት ማርኬት ቢሰሩ ሌላ ማስታወቂያዎችን ቢሰሩ እነዛ ሰዎች አፎርድ ስለሚያደርጉ ያንን ፕሮዳክት እዛ ጋር የምታገኙት ስለነዚህ ነገሮች እናወራለን። ስለ ሲፒኤም ዩቲዩብ በምን አይነት እይታ ነው የሚከፍለው የሚለውን አይነት ነገር እናወራለን እንቀጥለን በምናየው ጊዜ ማለት ነው። ያኔ ፋይናንስ ተኮር ላይ የሚከፍለው ብርና ዩቲዩብ አክቹአሊ በእያንዳንዱ የሚከፍለው ብር ይለያያል። ለምሳሌ ለፋይናንስ የሚከፍለው ብር ለሄልዝ የሚከፍለው ይለያያል፣ ለቴክ ይለያያል፣ ለኢንተርቴይንሜንት የሚከፍለው ይለያያል፣ ለኤዱኬሽን ተኮር ለሆኑ ቪዲዮዎች የሚከፍለው ብር ይለያያል። እና ልክ እንደዚሁ ፋይናንስ እና ኢንተርፕሬነርሺፕ ላይ ቢትሰሩበት በጣም ቤስት የሆነ ኒሽ ነው። ሶስተኛ ላይ ያለው ሳይኮሎጂ እንደ ሞቲቬሽን ነው። አሁን ላይ እኔ እያዩአቸው ያሉት ዩቲዩብ ኦቶሜሽን ቪዲዮዎች አሉ። ሳይኮሎጂ እንደ ሞቲቬሽን ላይ በጣም ብዙ ሰዎች ናቸው የሚያዩት። በጣም ነው የሚታየው። ሌላኛውና በጣም አሪፉ ብዙ ሰዎች የሚያዩት ኒች ሄልዝ ኒች ነው ማለት ነው። ሄልዝ ኒች ያው ሰው አይመርጥም። አሁን ስለ ጤና ሲባል ሁሉም ሰው ነው። ሰው እስከሆነ ድረስ ስጋ ለባሽ ነው። ስጋ የለበሰ ሰው ደግሞ ጤናውን መጠበቅ ይፈልጋል እና ሁሉም ጤናም ለመጠበቅ ወይንም ለምሳሌ ሙዝ መብላት በቀን አንድ ሙዝ መብላት በየቀኑ ሙዝ መብላት ለጤና ምን አይነት ጥቅም አለው? ምን አይነት መጥፎ ነገር አለው? ይህንን ፉቴጆችን እያስገባችሁ ቮይስ ኦቨር አስገብታችሁ ሾርትም ይሁን ሎንግ ቪዲዮ በሚሰሩበት ጊዜ የሚመገብም ሰው ያየዋል ምን ያመጣል ብሎ ማይመገብም ሰው ከሆነ ደግሞ ምን አይነት ጥቅም የተለየ ነገር አለ ዋት ሃፔንድ ስለሆነ ዩቲዩብ ብዙ ጊዜ ተኮር የሚያደርገው ምን ኖሮት ነው ምን ጥቅም ኖሮ ነው ምናምን ነገር በሚለው ሰዎች ያዩታል ማለት ነው። ሄልዝ በጣም ወሳኝና አስፈላጊ ከሚባሉ ኒቾች ውስጥ አንዱ ነው ማለት ነው። እሺ እነዚህ ኒቾች እስከመረጣችሁ በኋላ ቀጣዩ ስቴፕ ምንድን ነው የሚለውን ነገር ስናይ ሌላ ኦቶሜሽን ወርክ ፍሎ የምንለው አለ ማለት ነው። ኦቶሜሽን ስንጀምር በመጀመሪያ ደረጃ የትኛውንም ዩቲዩብ ቪዲዮ በምንሰራበት ጊዜ የመጀመሪያ የምንጽፈው አንድን ቪዲዮ ከመስራታችን በፊት ስክሪፕት ያስፈልገናል ማለት ነው። አይዲዮ ያስፈልጋል። ምንድነው የምንሰራው ቪዲዮ ነው አይደል? የምንሰራው ያንን ቪዲዮ ሐሳቡን ቀድመን ማዘጋጀት አለብን። አሁን ዩቲዩብ ኦቶሜሽን ከሌላው የሚለየው ነገር ምንድነው? ኢንተርናሽናሊ ስለሆነ የምንሰራው ስክሪፕቱን እናንተ በፊትም ስክሪፕት ራይተር ወይንም ኮንተንት ክሬተር ከሆናችሁ ስክሪፕታችሁን በራሳችሁ ማዘጋጀት ትችላላችሁ። ግን በዚህ ሰዓት ስክሪፕት ራይቲንግን ከኛ የተሻለ እኛ መጻፍ ብንችል እንኳን ከኛ የተሻለ ደግሞ ኤአይዎች ይጽፋሉ። በዚህ ሰዓት ደግሞ ቤስት ስክሪፕት ራይተር የሚባሉ ኤአይዎች አንደኛው ቻት ጂፒቲ ሲሆን ሁለተኛ ክላውድ እና ሶስተኛ ጉግል ጄሚናይ ነው። እነዚህ እናንተ ጥሩ የሆነ ፕሮምፕት ስጡ እንጂ እንደዚህ አይነት ዩቲዩብ አይዲያ ፈልጊ ነው እንደዚህ አይነት ስክሪፕት ፈልጊ ነው። ለምሳሌ ሄልዝ ከሆነ ሄልዝ ስክሪፕት እንደዚህ አይነት ብላችሁ ፊክስ በጣም ሲምፕል በሆነ ኤአዩ በሚረዳበት ፕሮምፕት ክሊን የሆነ ፕሮምፕት ስጡ እንጂ እናንተ በምትደመሙበት መልክ አድርጎ ስክሪፕታችሁን አዘጋጅቶ ይሰጣችኋል ማለት ነው። እኔ እስካሁን ለዩቲዩብ ኦቶሜሽን እየተጠቀምኩ ያለው ቻት ጂፒቲ ነው። በጣም ሪኮሜንድ ማድረገው ቻት ጂፒቲ በጣም ቤስት የሆነ ስክሪፕት ነው የሚሰጣችሁ እናንተ እንዳሰባችሁት አድርጎ። እንደውም ቻት ጂፒቲ ስክሪፕታችሁን ሲሰጥ በሶስት ፓርት ነው። ስለነዚህ ነገሮችን በስፋት እናወራለን። አንድ ዩቲዩብ ቪዲዮ በምትሰሩበት ጊዜ በመጀመሪያ ሁክ ያስፈልጋል። ሁክ ማለት ሰዎች ለምሳሌ ወደ እናንተ ቪዲዮ ሲገቡ ምን ሊያዩት ይችላሉ? በየመሃሉ ያሉትን በጣም ዋና ዋና የምትሏቸውን ነጥቦች ወይንም ሰዎች ወደ እናንተ ዩቲዩብ ቪዲዮ እንዲገቡ የሚያደርግ የ3 ሴኮንድ ወይንም የ4 ሴኮንድ ቪዲዮ ታስገባላችሁ ማለት ነው። ሁለተኛ ደግሞ ቦዲውን ነው። የቪዲዮ ዋናው ሐሳቡ ምንድን ነው የሚለውን ቻት ጂፒቲ ራሱ ለይቶ ይሰጣቸዋል። ሶስተኛ እና መጨረሻኛው ደግሞ ሲቲኤ የሚባለው ወይንም ኮል ቱ አክሽን ማለት ነው። ኮል ቱ አክሽን ማለት እናንተ ዩቲዩብ ቪዲዮ በሚሰሩበት ጊዜ ያው ጀስት የሚሰሩት ለበጎ አድራጎት አይደለም። ቪዲዮአችሁ እንዲያድግ ወይም ቻናላችሁ እንዲያድግ ነው። ቻናላችሁ እንዲያድግ ደግሞ ኮል ቱ አክሽን ማለት ሰዎቹ ሪያክት እንዲያደርጉ፣ ላይክ እንዲያደርጉ፣ ሳብስክራይብ እንዲያደርጉ፣ የደውል ምልክታቸውን ኦን አድርጎ ሌሎች ቪዲዮዎች ሲመጡ እንደገና እንዲያዩ፣ ኮሜንት አድርገው ሐሳባቸውን እንዲገልጹ አክሽን እንዲያደርጉ የሚጠሩበት ማለት ነው። ሲቲኤ ወይንም ኮል ቱ አክሽን የሚባለው እነዚህን ስቴፖች እንዳለ ጠብቆ ነው ቻት ጂፒቲ ለእናንተ ስክሪፕት ፕሮቫይድ የሚያደርግላችሁ ማለት ነው። እናንተ አሁን ስክሪፕት አጻፋችሁ አክቹአሊ ስክሪፕት ራይቲንግን በሁለት አይነት ወይ በሶስት አይነት ወይ መጠቀም ትችላላችሁ። አንደኛው በራሳችሁ መጻፍ ትችላላችሁ ቤስት ስክሪፕት ራይተር ከሆናችሁ።
ሁለተኛ ኤአይ መጠቀም ትችላላችሁ። ሶስተኛ ደግሞ ገንዘብ ካላችሁ ቤስት የሆኑ ስክሪፕት ራይተሮች በፋይቨር እና በአፕወርክ ላይ ያሉ ከነሱም እያመጣችሁ ስክሪፕት ራይቲንግ በጣም በእነዚህ በሶስቱ መልክ መጠቀም ትችላላችሁ ማለት ነው። ሁለተኛው ቮይስ ኦቨር ጀነሬሽን። እናንተ ስክሪፕቱን ራይት አደረጋችሁ። ለምሳሌ የሆነ ቴክስት ስክሪፕት ስልኮቻችሁ ቻርጅ ከ20% በታች እንዲሆን 100%ም እንዳይደርስ ምክንያቱም ባትሪያችሁ እንዳይሞት የሚል የቴክስት ስክሪፕት ልታጽፉ ብትፈልጉ ከኤአይ ይህንን ስክሪፕት አጽፋችሁ ካመጣችሁ በኋላ ይህኛው ቪዲዮ ወደ ቪዲዮነት እንዲቀየር ስክሪፕቱን አጽፋችኋል። አሁን ሁለተኛ ላይ ቮይስ ያስፈልጋችኋል ማለት ነው። ቮይስ የሚያስፈልጋችሁ ከሆነ ቮይስ ኦቨር ጀነሬሽን ግድ ነው ማለት ድምጽ ያስፈልገዋል። የቪዲዮ ድምጽ ያስፈልገዋል። አሁንም ድምጽ በሶስት አይነት ወይ ነው የምታሰሩት። የመጀመሪያው እናንተ አሪፍ የሆነ እንግሊዘኛ አክሰንት ያላችሁ ከሆነ ራሳችሁ ቮይስ ኦቨር አርቲስት ሆናችሁ ያንን የጻፋችሁትን ስክሪፕት አንድ በአንድ ራሳችሁ በአሪፍ አክሰንት ማንበብ ትችላላችሁ። ሪካርድ አድርጋችሁ ኤዲት ማድረግ ትችላላችሁ እናንተ ራሳችሁ ቮይስ ኦቨር አርቲስት ሆናችሁ ማለት ነው። ሁለተኛ አማራጭ የሚሆነው ደግሞ እንደገና ኤአይ ነው ማለት ነው። አሪፍ የሆኑ በዚህ ሰዓት ቮይስ ኦቨር የሚሰሩ ቲቲኤስ የሚባሉ ማለት ነው ቴክስት ቱ ስፒች ጀነሬተር የሚባሉ ኤአይዎች አሉ። አሁን ብዙ ሰዎች በዚህ ሰዓት እየተጠቀሙ ያሉት ኤሌቬንስ ላብስ ነው። ኤሌቬንስ ላብስ አክቹዋሊ 10,000 ክሬዲት ብቻ ነው ያለው ፍሪው። ከዛ በኋላ 10,000 ክሬዲቱን ከጨረሳችሁ በኋላ 10,000 ክሬዲት ማለት ወርድ ነው። 10,000 ወርዱን ከጨረሳችሁ በኋላ ሌሎችን ወርዶች ለመስራት ብር ክፈሉ ይሏቸዋል። ስለዚህ ሌላ አማራጭም እነግራችኋለሁ ቀጣይ ላይ። ምክንያቱም ኤአይዎች የተወሰነ ፍሪ ከተጠቀማችሁ በኋላ እናንተም ወደ ፕሪሚየም ቀይራችሁ ወይንም ወደ ፔይድ ቨርዥን ቀይራችሁ እንድትጠቀሙ ይፈልጋሉ። ምክንያቱም እነሱም ለመጠቀም ስለሚፈልጉ። ግን ለመጀመሪያ ያክል የሚጠቅሙ ኤአይዎች አሉ ለፍሪ ቨርዥን የተወሰኑትን እና ስፒችማ እና ኤሌቬንስ ላብስ እና ፒኦኢ ላይ ራሱ ፒኦኢ የሚባል ኤአይ አለ። በዚህ ፒኦኢ ላይ ስክሪፕት ራይት ማስደረግ ትችላላችሁ። ቮይስ ኦቨር አርቲስት ዘው ማግኘት ትችላላችሁ። ወይንም ቮይስ ቴክስት ቱ ስፒች ጀነሬት ማስደረግ ትችላላችሁ። ሶስተኛው አማራጭ አልኳችሁ ደግሞ እናንተ አሁንም ገንዘቡ ካሏችሁና ቪዲዮ ብቻ ከሆነ መስራት የፈለጋችሁት አሁንም አፕወርክ እና ፋይቨር ላይ አሪፍ የሆኑ ቮይስ ኦቨር የሆኑ አርቲስቶች አሉ። እናንተ የጻፋችሁትን ስክሪፕት ትሰጡና ይህንን እንትን ለ8 ደቂቃ ከሆነ 8 ደቂቃ አሪፍ አድርገ ላክልኝ፣ ለ2 ደቂቃ ከሆነም ለ2 ደቂቃ ቮይስ ሪካርድ አድርገ ላክልኝ ብላችሁ እዛ የሚያስከፍሏችሁ በዶላር ነው። $2 ይሁን $3 ይሁን ጀስት ከተስማማችሁ በኋላ በቮይስ ኦቨር አርቲስት ማሰራት ትችላላችሁ ማለት ነው። እዚህ ጋር ግን ቤስት የሚሆነው እናንተ አሪፍ ቮይስ ኦቨር አርቲስት ከሆናችሁ ወይንም አሪፍ የሆነ የእንግሊዝኛ አክሰንት ካላችሁ ራሳችሁ ብታነቡትና ሪካርድ አድርጋችሁ ኤዲት ብታደርጉ በጣም ቤስት ነው። ምክንያቱም ፍሪ ነው፣ አትገደቡም። በየትኛውም ቪዲዮ ራሳችሁ ሁሌም አቬሌብል ስለሆናችሁ ማለት ነው። ሌላኛው ሶስተኛ ላይ የምናየው ደግሞ ቪዲዮ ኤዲቲንግ ነው። ስክሪፕት ራይት አድርጋችኋል። አሁን ቮይስም ጀነሬት አድርጋችኋል። አሁን ቀጥሎ የሚመጣው ቪዲዮ ኤዲት ማድረግ አለባችሁ። ቪዲዮ ኤዲት ስታደርጉ አሁን ምን ይመጣል? የጻፋችሁት ስክሪፕት ለምሳሌ ቅድም 100% ድረስ አትቻርጁ ባትሪውን ይገላችኋል የሚል ስክሪፕት ከጻፋችሁ 100% እንዳይደርስ አድርጎ ባትሪ ምልክትን እያሳየ የሆነ ግራፊክስ ያስፈልጋል እዚህ ጋር ማለት ነው። ኢሜጆች ወይም ፉቴጅ ያስፈልጋል። በጂአይኤፍም ሊሆን ይችላል፣ በኖርማል ፒኤንጂም ሊሆን ይችላል፣ በቪዲዮ ቨርሽንም ሊሆን ይችላል። ፉቴጅ ያስፈልጋል። አሁንም ፉቴጆችን ከየት ነው ማመጣው? ዝም ብላችሁ ከኤአይ ጀነሬት አድርጋችሁ ብታመጡት ቅድም እንዳልኳችሁ ዩቲዩብ ኤአይ ጀነሬትድ ፉሊ ኤአይ ጀነሬትድ ከሆነ ዲሞኔታይዝ ያደርጋል። ዲሞኔታይዝ እንዳይደረግ እናንተ አሁንም ኮፒራይት ፍሪ ከሆኑ ሳይቶች ፉቴጆችን ማምጣት አለባችሁ። ኮፒራይት ፍሪ የሆኑ ከዩቲዩብ ጋር ስምምነት ያላቸው ምንም አይነት ከዩቲዩብ ጋር ኮፒራይት የሌላቸው ሁለት ሆነ ሳይቶችን ልጠቁማችሁ። አንደኛ ፒክሴል ሲሆን ሁለተኛ ደግሞ ፒክሳቢ ነው። ከዚህ ከሁለቱ ዌብሳይቶች እናንተ ከስራችሁ ወይ ከስክሪፕታችሁ ጋር ተመሳሳይነት ያለውን ፉቴጆች ከፒክሴል እና ከፒክሳቢ ላይ ዳውንሎድ እያደረጋችሁ አሪፍ ማለት እያንዳንዱ ለምሳሌ ድምፁና እናንተ ያመጣችሁት ፉቴጅ መለያየት የለበትም። ምክንያቱም የሚታየው ኢንተርናሽናሊ ነው፣ ብዙ እይታ እንዲያገኝ ብዙ ሰዎች ጋር እንዲደርስ ዩቲዩብ ቻናላችሁም ደግሞ እንዲወደድ ነው የምትፈልጉትና ስለዚህ በዚህ እኔን በምትፈልጉበት ጊዜ የራሳችሁ ቮይስ ኦቨር እና ሁለተኛ ደግሞ እናንተ ጀነሬት ያደረጋችሁት ወይንም የተጠቀማችሁት ፉቴጅ
እያንዳንዱ ማች እንዲያደርግ መስራት አለባችሁ ማለት ነው። እነዚህን ደግሞ የምትሰሩት የት ነው ካላችሁ አሁን ቪዲዮ ኤዲቲንግ ቦታ ላይ ስለሆነን አሪፍ የሆነው ሳይት ወይንም አሪፍ የሆነ ሶፍትዌር ካፕከት ነው የሚሆነው ማለት ነው። ካፕከት ሌላኛውም ተጨማሪ የሆነውን ነገር ነግራችኋለሁ። እዚህ ካፕከት አንደኛ እናንተ ጀነሬት ያደረጋችሁት ስክሪፕት፣ ጀነሬት ያደረጋችሁት ቮይስ እና ያመጣችሁትን ፉቴጆች ኤዲት ማድረግ ይችላል። ሁለተኛና ደግሞ ዋነኛው ነገር ካፕከት የሚሰራላችሁ ቅድም ለምሳሌ ቮይስ ኦቨር አርቲስት ብያለሁ። ቮይስ ኦቨር አርቲስት እናንተም ካልቻላችሁ ፍሪ ቨርሽንም ካጣችሁ እዛው ካፕከት ላይ ቴክስት ቱ ስፒች ጀነሬተር አለ። ይህ ቴክስት ቱ ስፒች ጀነሬተር ማለት ራሳችሁን ለምሳሌ ቴክስት ትጽፋላችሁ። አክቹአሊ ይሄንን ፕራክቲካሊ ያሳያለሁ ቀጣይ ቪዲዮ ላይ ካፕከት ላይ ራሱ እንዴት ቴክስት ቱ ስፒች ጀነሬት ይደረጋል የሚለው ፕራክቲካሊ ያሳያለሁ። እዛው ካፕከት ላይ ቴክስት ቱ ስፒች ጀነሬተር አለ። አራተኛውና ቪዲዮውን እየጨረሳችሁ ስትመጡ መጨረሻኛው ሁለት ነገር ነው፣ በጣም ወሳኝ ነገር ነው። እኛ ግን ልክ እንደ ተራ ነገር የምናየው በጣም ወሳኝ የሆነ ነገር ታምኔል እንደ ኤስኢኦ ኦፕቲማይዜሽን የሚባለው ማለት ነው። ታምኔል ማለት እናንተ ዩቲዩብ ቪዲዮውን ሰራችሁት፣ አሪፍ የሆነ ስክሪፕት አዘጋጅታችኋል፣ ቮይስ ኦቨርም አዘጋጅታችኋል፣ ቪዲዮንም ኤዲት አድርጋችሁታል፣ አሪፍ የሆነ ፉቴጅ ኢምፖርት አድርጋችሁታል፣ ማች አድርጋችሁታል፣ ቮይስ ኦቨርን ከፉቴጆቻችሁ ጋር ኤዲት አድርጋችሁታል፣ ጸድ አድርጋችሁ ዩቲዩብ ላይ አፕሎድ አድርጋችኋል። አሁን ቪዲዮውን ዩቲዩብ ላይ አፕሎድ ካደረጋችሁ በኋላ ዩቲዩብ የእናንተን ቪዲዮ ያንን እናንተ ከሰራችሁት ቪዲዮ ጋር ተዛማጅነት ያለውን ነገር ለሚመለከቱ ሰዎች ሰጀስት ያደርጋል። ቪዲዮን ሰጀስት በሚያደርግበት ጊዜ ሰውየው ክሊክ የሚያደርገው አንድ ሰው ለምሳሌ የእናንተን ቪዲዮ ዩቲዩብ ለ100,000 ሰው ሰጀስት ቢያደርግ 100,000 ሰው አንዴ ክሊክ እንዲያደርግ የሚያደርገው የእናንተ ታምኔል ነው። ታምኔል ማለት እናንተ ዩቲዩባችሁ ላይ የምትለጥፉት ፖስተር እንደማለት ነው። ለምሳሌ ማስታወቂያ እንደመስራት ማለት ነው። አንዳንድ ጊዜ አሁን አይታችሁ ከሆነ የዛሬ ዜና እንትና ተገደለ፣ እንትን ሆነ ተብሎ የሚለጠፈው ውሸት አይነት ነገር ሳይሆን ትክክለኛ የሆነ ቀጥተኛ የሆነ ከእናንተ ቪዲዮ ጋር ተዛማጅነት ያለ ታምኔል ጀነሬት ማድረግ አለባችሁ። አሁን ደግሞ ታምኔል ጀነሬት ለማድረግ አሪፍ የሆነውን ሳይት እኔ የሚጠቀመውን ልንገራችሁ። አንደኛው ፍሪ ነው፣ ግን ከተወሰነ ክሬዲት በኋላ ያበቋል። ካንቫ ኤአይ ማለት ነው። ካንቫ ኖርማሉ ቴምፕሌቶች አሉ፣ ከዛ ቴምፕሌቶች ላይ መስራት ትችላላችሁ። ግን ካንቫ ኤአይ ደግሞ በጣም አድቫንስድ ሆኖ፣ ምክንያቱም እናንተ አይዲያውን ብቻ ነው የምትሰጡት። አይዲያውን ከሰጣችሁ በኋላ ካንቫ ኤአይ ራሱ ታምኔሉን ጀነሬት ያደርግላቸዋል ማለት ነው። ሁለተኛው ደግሞ ጄሚናይ ነው። ጄሚናይ እናንተ የምትፈልጉት ከስራው ጋር ተዛማጅነት ያለውን ፎቶ ኢምፖርት አድርጋችሁ ከዚህ ፎቶ ጋር ይህንን ቴክስት እናንተ መጻፍ የፈለጋችሁትን ቴክስት ሰጥታችሁ እንደዚህ አድርጋ ዩቲዩብ ታምኔል ሰጠኝ ብትሉ ጀነሬት አድርጎ ይሰጣችኋል። ያንን ደግሞ እናንተ ከፈለጋችሁ በካንቫ ላይ ወይንም በአዶቤ ፎቶሾፕ ወይንም በአዶቤ ኢሉስትሬተር ላይ እናንተ በምትፈልጉት ኤዲቲንግ ሶፍትዌሮች ላይ ያስገብታችሁ እናንተ እንደሰራችሁት አድርጋችሁ ዩቲዩብ ታምኔል ላይ መለጠፍ ትችላላችሁ ማለት ነው። ያኔ በጣም አትራክቲቭ የሆነ ታምኔል ሲኖር ዩቲዩብ ሰጀስት ባደረገው ልክ ሰዎች የእናንተን ቪዲዮ ክሊክ አድርገው ከዛ በኋላ ደግሞ የእናንተ ቪዲዮ ጸዴ ከሆነ ውስጥ የመቆየት እድል ይኖራል ማለት ነው። ሌላኛው ደግሞ ሰርች ኢንጂን ኦፕቲማይዜሽን የሚባለው ማለት ነው። ሰርች ኢንጂን ኦፕቲማይዜሽን ማለት ሰዎች የእናንተን ቪዲዮ ሰርቸው ወይንም ፈልጎ የሚያገኙበትን ወይ ማመቻቸት ማለት ነው። በዚህ ላይ ደግሞ ቀጥታ እኔ ከዩቲዩብ ላይ እንዴት ሰርች ኢንጂን ኦፕቲማይዜሽንን ታስተካክላላችሁ የሚለውን ቀጥታ ፕራክቲካሊ የማሳያችሁ ይሆናል ማለት ነው። ቀጥሎ ያሉት አይዲያዎች አሉ። ኢሴንሻል ኤአይ ቱልስ እና ሶፍትዌር ፎር ጆብ መቼም መርሳት የሌለባችሁ ለአይዲያውና ላይ ስክሪፕቲንጉ ቻትጂፒቲ፣ ክላውድ እና ጄሚናይን፣ ፍሪ ቪዥዋልስ ከሆነ ወይንም ፉቴጆችን ለማምጣት ፒክሴልን እና ፒክሳቢን፣ ለቪዲዮ ኤዲቲንጉ ካፕከትን፣ ፕሪሚየር ፕሮን መጠቀም እንደምትችሉ እና ታምኔል ዲዛይን ደግሞ ካንቫን ወይንም ጄሚናይን በደንብ አድርጋችሁ መጠቀም እንደምትችሉ ነው እዚህ ጋር ላሳስባችሁ የምፈልገው። ከዚህ በኋላ እናንተ ዩቲዩብ ኦቶሜትድ ነው፣ ፉሊ ኦቶሜትድ ነው። የእናንተ ድምፅ የለውም፣ የእናንተ ካሜራ ላይ የገባችሁት ቪዲዮ የለውም፣ ግን ፉሊ ኦቶሜትድ ነው።
ግን ማኒታይዝ ማድረግ ትችላላችሁ ማለት ነው። ዩቲዩብ ቻናሉን ከጀመራችሁ በኋላ ደግሞ ሃው ቱ ማኒታይዝ ዩር ቻናል ቪዲዮ ይሰራላችኋለሁ። ለዩቲዩቡ አዲስ ከሆናችሁ ሰብስክራይብ እንድታደርጉና ዩቲዩብ ቪዲዮውን ከወደዳችሁ ላይክ እንድታደርጉ፣ ሌሎች ቪዲዮዎችም ተዛማጅነት ያለው እናንተ ጋር እኔ ስለቅ እንዲደርሳችሁ የደውል ምልክቱን ኦን እንድታደርጉ ዘንድ ከወዲሁ አሳስባለሁ። ሰናይ ጊዜ